ዛሬ ያምለሰት ሙጬን ፖድካስት እየሰማው ነበር ማለት ነው። እሑድ ዕለት ፖስት የተደረገውን ዛሬ ነው ያየሁት ጊዜ ስላልነበረኝ። እንዴን በጣም ነው የወደድኩት። ሁሌም ነው የምወደው ያምለሰት ሙጬ ፖድካስት። የአሁኑ ደግሞ በጣም ሞር ለየት ያደረገብኝ እስኪ ለሳዴስ ራሄልን ነበር ያቀረበቻት እና ሺዝ በቃ ሲንግል ማም ነች፣ ግን በጣም የምወዳት ሴት ነች። ኖርማሊም በጣም ነው የምከታተላት ሳትቀርብም በፊት ማለት ነው። እና ደዌ እንዴት ኤክስፕሌን እንደምታደርግ ፍቺ መፋታትን፣ ከዛ ደግሞ ልጆች ላይ የሚያመጣ ተጽዕኖዎችን፣ ሴቶች ምን ማድረግ አለባችሁ ባትፋቱ ሞር ጥሩ ነው የሚለውን ነገር በጣም ነው የምትሰራበት እንጂ ሌሎች ሰዎች እንደሚያደርጉት በጣም ቶክሲክ የሆነ ኢንፎርሜሽን አትናገርም። ይመስለኛል ኦፍኮርስ ችግር ይኖራል ምናምን የሚለውን በደንብ አስረዳለች። ኤኒሃው በጣም ነው የወደድኩት። ሜንሽን አደርጋችኋለሁ፣ ሪኮመንድ አደርጋችኋለሁ። በጣም 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 ሴቶች ሲሰሙት በደንብ ትማሩበታላችሁ ብዬ አስባለሁ። ምክንያቱም እኔ በደንብ ስለተማርኩበት ማለት ነው። እንዴን እሷ ካለች ውስጥ አንድ በጣም የወደድኩት ነገር አለ። ሞር እንደዚህ ቆም ብዬ አስቤው ስለማላውቅ ማለት ነው። ምንድነው የፈታ ሰው ስለ ትዳር መምከር አይችልም የምትሉ ሰዎች አላችሁ እና ለሱ በጣም መልስ ትሆናለች ብዬ አስባለሁ። ምክንያቱም የፈታ ሰው ትዳር አያውቅም ማለት አይደለም፣ ትዳር ያውቃል። እንዲሁም ሞር የሚያውቁት እነሱ ናቸው። ምክንያቱም ኦልሬዲ ሉዝ አድርገውታል ትዳራቸውን እና ይህን ነገር ባላረግ ኖሮ ትዳሬን ኪፕ ማድረግ ይችል ነበር የሚለውን ሞር እነሱ በደንብ አንደርስታንድ ያደርጉታል እና ከዛ ሁሉ እንድንጠነቀቅ ነው የሚያስፈልግ እና ትዳር የሚፈታ ሰው ሰምሃው ትዳር ውስጥ ነበሩ። ትዳሩ ደግሞ ትዳራቸው እንዳሰቡት ያልሰራላቸው ናቸው። ስለዚህ እኛ ትዳር ውስጥ ካለ ነው እንዲሁም በተሻለ ምክንያቱም እነሱ ከትዳር በኋላ እኛ አሁን ለምሳሌ ትዳር ውስጥ ያለን ሰዎች ሲንግል እየነበረን ከዛ በኋላ ትዳር ውስጥ ደግሞ ባለ ትዳሮች ሆነን አሁን ስንፋታ ምን እንደሚመስል አናውቅም። እነሱ ግን ኦልሬዲ ያውቃሉ እና ከትዳር ፍቺ በኋላ ምንም እንደሌለ ያውቃሉ። የተለየ ነገር እንደማይመጣ ማውቀውታል እና ኦፍኮርስ ትዳሩን የፈታ ሰውም በደንብ ስለ ትዳር ኤክስፕሌን ማድረግ ይችላሉ፣ በደንብ መምከር ይችላሉ። እና አንዳንዴ የሚታይም ነገር ነው። የፈቱ ሰዎች ሲመክሩን ሞር ለመቀበል ፍላጎቱ የለንም። ኦፍኮርስ እንደነገርኳችሁ ቶክሲክ የሆነውን የትዳር ፓርቱን የሚነግሩን ትዳር በጣም መጥፎ ነገር እንደሆነ የሚነግሩን ሰዎች አሉ። በሱም ልክ ደግሞ ልክ ራሄል እንዳለችው በዚህ ማቹሪቲ ላይ አሁን ባለችበት ደረጃ ላይ ቢሆን ትዳሯን መፍታት እንደማትፈልግ እና በፊትም አትፈልግም፣ ግን ሞር በደንብ ሳክሪፋዮችን ልትከፍል የምትችልበት ሲቹዌሽን ነው ብላ ታስባለች እና በደንብ እንማርበታለን ብዬ አስባለሁ። እኔ ስለወደድኩት ነው። እንደምትወዱት ተስፋ አደርጋለሁ። ቪው አለው አያለውኝ ቪዲዮዎቼን፣ ግን ያን ያህል እንደ ቪው መጠን ኮሜንት ለምን እንደማጽፉ ስፔሻሊ ኮሜንት ለምን እንደማጽፉ ነው የማይገባኝ። እነዚህ ሰዎች ግን ቴንኪው በጣም አመሰግናለሁ። ኤኒቲንግ ሪኮመንድ የምታደርጉኝ ነገር ሊኖር ይችላል። ስፔሻሊ ስለ ፍቅርና ስለ ትዳር ቢሆን ይመጣል እና ጓደኝነትም ቢሆን አልጠላም። ኤኒሃው የሚሰማችሁን ኮሜንት አድርጉ። አይዋለሁኝ ብዙ ኮሜንት ስለማይኖር ብዙ ጊዜ ሪስፖንድ ማድረግ እችላለሁ እና መልካም ቀን ይሁንላችሁ። የተባረከ ቀን፣ ደስተኛ ሆናችሁ ለመዋል ሞክሩ። እወዳችኋለሁ።